ለብድር ትክክለኛ ጊዜ መቼ ይመስላችኋል? እስኪ ሐሳባችሁ ኮሜንት ላይ ያጋሩኝ። ከዚህ በፊት እንደምታስታውሱት ብዙ ሰው ብድር ሲባል በጣም እንደ ትልቅ ስጋት ነበር የሚያየው። የዛሬ 10 ዓመት የዛሬ 9 ዓመት ገደማ ጥቂቶች ብቻ ነበረ የሚበደሩት። ብዙ ሰው ግን ብድር በጣም እንደ ትልቅ ስጋት ያየው ነበረ፣ ምክንያቱም አዋጭ አልነበረ። በአንጻሩ ደግሞ በዚህ ሰዓት ካየነው ብድር እንደ ጉድ ማንም ሰው ለብድር ወደ ኋላ የማይል ትውልድ ተፈጥሯል። ሰው የዚህ ዋና ምክንያት ምንድን ነው ብላችሁ ታስባላችሁ? የኢንቨስትመንት ትክክለኛ ኮንሴፕት ስለገባው ንቁ ትውልድ ስለፈጠርን ነው ብላችሁ ታምናላችሁ ወይስ ሌላ ምክንያት ይኖራል ብላችሁ ትገምታላችሁ? አሁን ወደ ዋናው ነገር ስንገባ ምንም ጥርጥር የለውም አሁን በዚህ ሰዓት ኦልሬዲ የሰው ወይም ደግሞ አሁን ያለው ትውልድ ስለ ኢንቨስትመንት በደንብ የገባው ትውልድ ሆኗል። ለዚህ ነው አንደኛ ትልቁ ምክንያት ይሄ ነው። ነገር ግን ከዚህ በላይ የአሁኑ ብድር አዋጭ የሚሆንበት ምክንያት ምንድን ነው ብትሉኝ፣ ትልቁ ምክንያት የዋጋ ግሽበት ስላለ ነው። ለምን መሰላችሁ? በዚህ ዓመት የዛሬ ዓመት ወይ ደግሞ ከአንድ ዓመት በፊት የሆነ እቃ ቢገዛ ለምሳሌ በ100 ብር የገዛችሁት እቃ ኦልሞስት ዘንድሮ ወይ 180 ነው ዋጋ ወይ ወደ 200 ብር ይደርሳል። ለምሳሌ ጥብስ ምን ያህል ዋጋ ነበረ ከዚህ በፊት? ወይ ሽሮ ስንት ነበረ? በምግብ እንኳን ብነሳ ማለት ነው። የብሩ አቅም በጣም እየደከመ ስለሚሄድ ተበድረህ የሆነ ነገር ገዝተህ በቀጣይ ዓመት ብዙ አትርፈህ ወለድን ከቨር አድርገህ ብዙ ማትረፍ ስለሚቻል ማለት ነው። በዚህ ሰዓት ማንኛውን ትውልድ ብድር አይፈራም፣ ወደ ኋላ አይልም። ለዚህ ዋና ምክንያት ደግሞ አንደኛ ኢንቨስትመንቱ በደንብ ስለገባው ነው። ሁለተኛ ደግሞ የዋጋ ንረቱ ወይ ደግሞ ቢዝነስ ትረንዱ በጣም ክላይማክስ ፖይንት ደርሰዋል። ብድር መቼ ነው አዋጭ የማይሆነው ካላችሁ፣ በዲፍሌሽን ወይ ደግሞ በሞዴሬት ኢንፍሌሽን ሬት ካለባቸው ሀገሮች ብድር በጣም ኪሳራ ሊሆን ይችላል፣ ከአንዳንድ ቢዝነሶች በስተቀር። ሁሉም እያልኩ አይደለም። እንደነገርኳችሁ የዛሬ ከ10 ዓመት ምናምን በፊት ሰው ብድር ለምን ይፈራል ካለን የዋጋ ንረቱ በጣም ዝቅተኛ ነበረ። ኢንክሪዚንግ አት ዲክሪዚንግ ሬት ይባላል በኢኮኖሚክስ። በትንሽ ነው። ለምሳሌ አንድ ዕቃ ዘንድሮ ብትገዛ ቀጣይ ዓመት የምትጨምራት ትንሽ ናት፣ ብዙ አይደለችም። በጣም ፕሮፊታብል የሆነ ቢዝነስ ያላቸው ሰዎች ብቻ ነበር የሚበደሩ። እንደ ወርቅ ምናምን የሚሰሩ ሰዎች ብቻ ናቸው ሞር ብድር ላይ ፎከስ አድርገው የሚሰሩ፣ ወይ አንዳንድ ኮንትራክተሮች ወይ ደግሞ አስመጪዎች ምናምን። ከዚህ ውጭ ግን ብድር አዋጭ አልነበረም። የዚህ ዋና ምክንያት ደግሞ ዋጋ ግሽበት ወይ ደግሞ ኑሮ ውድነት ከሌለ ብድር አዋጭ አይደለም። ምክንያቱም በዚህ ዘመን የገዛችሁት እቃ ቀጣይ ዓመት ብዙ የማያወጣ ከሆነ ወለዱ ብቻ ነው የምትከስሩ ማለት ነው። በአሁኑ ሰዓት ግን ተበደረ ሰው የተበደረው ከነወለዱ መልሶ ትርፍም ያስቀራል። ይህ ስለሆነ አዋጭ ነው በዚህ ሰዓት። በዲፍሌሽን አያዋጣም። ተረጋጋ ኢኮኖሚ ያላት ሀገር ሞር ብድር ለሁሉም ቢዝነስ አዋጭ ሊሆን አይችልም። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ይህንን ቻነል ሰብስክራይብ አድርጉት፣ እንዲሁም ቪዲዮውን ላይክ፣ ሼር አድርጉት። እጅግ በጣም ጠቃሚ ቪዲዮ ነው። በቀጣይ በሌላ ርዕስ እስክንገናኝ በሰላም ቆዩ። አመሰግናለሁ።